ለሁሉም ሰው እንደ ጓደኛ መሆን አቁሙ። በሰው መከበብ ለብዙዎች አስደሳች ነው። ብዙ ጓደኛ፣ ብዙ ወዳጅ ማፍራት ለብዙዎች እንደ ስኬት ይታያል። ነገር ግን አስደሳች እና የስኬት ምልክት ያደረገው የሰዎች አስተሳሰብ እንጂ እውነታው አይደለም። የፈለጋችሁ ሁሉ ካገኛችሁ፣ የተጠየቃችሁትን ሁሉ ከሰጣችሁ፣ ሁሌም በሰው ተከባችሁ የምትኖሩ ከሆነ ሳታስቡት ዋጋ ቢስ ሰው ሆናችሁ መገኘታችሁ አይቀርም። ዕውቀታችሁ ምሁር የሚያስበላችሁ በአስፈላጊ ቦታ ተግባር ላይ ሲውል ነው። ጥንካሬያችሁ ጀግና የሚያስበላችሁ ፈታኙን ክስተት ታግላችሁ ስታልፉት ነው። አንበሳ ህብረቱ ከሚመስለው አንበሳ ጋር ነው። ሰው ያስፈልገኛል ብላችሁ የምታስቡ ከሆነ ከአምሳያችሁ ጋር መሆንን ምረጡ። ውድ ነገር በምክንያት ውድ ይሆናል፣ ርካሹም በምክንያት ዋጋ ያጣል። ከእናንተ የተሻለ ዕውቀትና ንብረት ሳይኖራቸው ብዙዎች የሚወዷቸውንና የሚሳሱላቸውን ሰዎች አስተውላችሁ ታውቃላችሁ? ከአብዛኛው ሰው ጋር በሩቁ ተከባብረው የሚኖሩ ሰዎች አጋጥሟችሁ ያውቃል? እነዚህ ሰዎች ዋጋቸውን የተረዱ፣ ራሳቸውን ለተሻለ ክብር ማብቃት የሚችሉና ለሰላማቸው ዘብ የቆሙ ሰዎች ናቸው። አድምጠኝ ወዳጄ፣ ለሁሉም ጓደኛ፣ ለሁሉም ሰው ወዳጅ መሆን አቁሙ። ማንንም መጥላት የለባችሁም። ነገር ግን ከሁሉም ሰው ጋርም ወዳጅ መሆንም አትችሉም። ማንንም መራቅ አይጠበቅባችሁም። ነገር ግን ለሁሉም ሰው ጓዳ ጎድጓዳችሁን ማሳየት አትችሉም። የማንም ሰው ቤት የሚታየው በሩ የተከፈተውን ያህል ነው። የማንም ሰው ማንነት የሚታወቀው የተናገረውን ያህል ነው። በብቸኝነት እየተሰቃያችሁ ሰው ርቧችሁ እንኳን ቢሆን ወዳጅ ጓደኛ አታብዙ። የምታወሩለት የልባችሁን የምትተነፍሱለት ሰው ብታጡ እንኳን ላገኛችሁት ሰው የሆዳችሁን ሁሉ አትዘርግፉለት። በእርግጥ ለምን ሰው እንደምትፈልጉ ለምንስ ማውራት እንደምትወዱ እናንተ ታውቃላችሁ። ነገር ግን የምትወዱትና የምትፈልጉት ነገር ሁሉም አይጠቅማችሁም። የዋህነታችሁ ዋጋ ቢስ እንዲያደርጋችሁ አትፍቀዱ። ደግነታችሁ ግዴታ እንደሆነ እንዲታሰብ አታድርጉ። የወደቀን ማንሳት፣ የተቸገረን መርዳት፣ ባዳን እንደ ዘመድ ማቅረብ ትልቅ ልብ ይጠይቃል። ትልቅ ልብ ይጠይቃል። ያ ልብ ግን ሁሌም ቦታ አይሰጠውም። ያ ልብ ግን ሁሌም ጠቃሚ አይደለም። አዎ ጎበዝ፣ የምትሰራው መልካም ነገር ዋጋ የሚያጣ፣ በጎ ምግባር ከቁብ የማይቆጠር፣ ደግነት፣ የዋህነት ትርጉም የሌለው ከሆነ ሁሉን ወደ ራስ አዙረው። ለራስ መልካም፣ ለራስ በጎ፣ ለራስ ደግ መሆንን ተለማመድ። አንዴ ካመለጠ የማይገኝ ሰውና ሁሌም በተፈለገበት ሰዓት የሚገኝ ሰው እንዲታዘንልህ ቦታ የሚያገኝበት ወይም ትኩረት የሚደረግበት መንገድ አንድ አይደለም። የማይተካ ሰው ልብን ያሸንፋል። የሚተካ ሰው ግን ተፈላጊነቱ ከጊዜው አያልፍም። የማይተካ የማይደፈር ከልብ የሚፈለግ ሰውን እንዲታዘንልህ 10 ይቅርታ አትጠይቅ። ለመወደድ ለሁሉም ሰው ጥሩ ለመሆን አትሞክር። ሰውን ባያስደስትም ድንበርህን የሚያስከብር መራራ አቋም ይኑር። ሰውን ለመረዳት ብዙ አትልፋ። በቅድሚያ ራስህን ተረዳ። በሰው ተከቦ መኖር አያጓጓ። በቅድሚያ የራስህን ዋጋ ተረዳ። ሁሌም ዝቅ ማለት ውጤቱ ያማረ ቢሆንም ያለ ቦታው ከሆነ ግን ከከፍታም ሊያወርድ እንደሚችል እወቅ። ፈጣሪ ማስተዋልና ጥበብን ይስጠን። አሜን። ሌሎችም ይማሩበት ዘንድ ይህን ቪዲዮ ላይክ ያድርጉ።